ሰላም ውድ ሀገሬ ልጆች እንዴት ናችሁ? ሰላም ናችሁ? አለሁኝ እኔ ደህና ነኝ። ሰላማችሁ ይብዛልኝ እና በእኔ የደረሰው በእናንተ አይድረስ እያልኩ ነው መልእክቴን የማስተላልፈው። እንዴትና ከየት ብዬ እንደምጀምርላችሁ አላውቅም እና ነገሩ እንደዚህ ነው። ያው በቅርቡ የሳውዲ አረቢያ መንግስት ከመጋቢት 20 ጀምሮ በ90 ቀን ውስጥ ህጋዊ የመኖሪያ ፍቃድ የሌላቸው ዜጎች ሀገሪቷን ለቀው እንዲወጡ የምህረት አዋጅ ማውጣቱ ይታወሳል። እና ይህንንም ተከትሎ በነገራችን ላይ እኔ የባለትዳር እና የአንድ ልጅ አባት ነኝ። በትዳር ዘመኔም ያው 3 አመት ቆይቻለሁ። በ3 አመት ውስጥ የአመት ከ9 ወር ከምናምን ልጅ አድርሻለሁ ማለት ወንድ ልጅ ወልጃለሁ። እና በዚህ መሰረት በአዋጁ መሰረት ሚስቴ ባለቤቴ ያው ህጋዊ መኖሪያ ፍቃድ ስላልነበራት እሷን ወደ ሀገር ለመሸኘት ኤምባሲ ምናምን ተፍተፍ ያርጉ ነበር። በዚህ መሰረት ያው ኤምባሲ ያው ልጅ ስላላት እሷ ልጇና የልጇ አባትና እናት መታወቅ አለበት እና ያ ተመርምሮ ነው ወደ ኢትዮጵያ መሄድ የምትችለው ማለት ነው። እና በዛም መሰረት እኔም ሄድኩኝ። አብረን ደማችንን ሰጠን፣ ደም ምርመራውን ሰጠን፣ ዲኤንኤ ምርመራ ማለት ነው። ውጤታችንን ጠበቅን። በወር ከምናምኑ ሁለት ወር እንደዛ ቆይቶ ውጤት መጣ እና ውጤቱ በመጣበት ጊዜ ሄድን እና ፍጹም ያልጠበቅኩትና ያላሰብኩት እንኳን በህልሜም በቃ አስቤ አልሜ የማላውቀው ነገር ማለት ተከሰተ። ያም ነገር ምንድነው? ይህ ልጅ እኔ እንዳልሆነ ነገሩኝ። በጣም ደነገጥኩኝ። በቃ ራሴን ሳትኩኝ። በቃ በሳቱ ማለት ነው። ራሴን ስቼ ምናምን ምን እንደተፈጠረው በቃ ራሴን ሳትኩኝ እና በቃ በጣም ተረበሽኩኝ። በቃ መሆኑን አጣሁኝ። አስቡት፣ አመት ከ9 ወር ምናምን ሚስቴ ናት ብላችሁ ልጄ ነው ብላችሁ አብራችሁ ይኖራችሁት መጨረሻ ላይ ያንተ ልጅ አይደለም ስትባሉ የሚሰማችሁ ስሜት አስቡ። በራሳችሁ ቦታ ናችሁ ማለት ነው። በጣም ተረበሽኩኝ እና የኔ ልጅ ካልሆነ የልጅ የማን ነው አልኩ። መጨረሻ ላይ በቃ 1-2 ምናምን ሲሏት ምናምን አባቱን አምጪ ስትባል ሲያፋጥጧት አባቱ አረብ እንደሆነ ተናገረች። የአረብ ልጅ ሆኖ ተገኘ። ከዛም በቃ አፋጥጧት ምናምን ጦቅም የተባለች ጦቀመች። ከዛ በኋላ ያው እነሱ ይተዋወቃሉ። ሰውየውም አመነ የራሱ ልጅ እንደሆነ ማለት ነው። አመነ ሰውየው። ከዛ በኋላ ሁለቱም ላይ ካቴና ተደረገ። ፖሊስ መጣ ምናምን። በጣም ቦታው ተከታተለ። በቃ በጣም ተቀወጠ ቦታው። ፖሊስ መጥቶ ይዟቸው ሄደ። እነሱ ልጁንም መንግስት ይፈልጓል ተብሎ ልጁንም ይዞት ሄዱ። ትንሹ በጣም ልጅ ማለት ነው። እና በዚህ አጋጣሚ አሁን ማስተላለፈው ነገር ምንድን ነው? በመጀመሪያ ደረጃ በእኔ ደረሰው በእናንተ አይደረስ እያልኩኝ ይህ ልጅ እንዲመለስልኝ ነው። እነሱ የሚሉት ይህ ልጅ የሳውዲ አረቢያ ዜግነት ስላለው ደግሞ የሳውዲ አረቢያ ስለሆነ በአባቱ በኩል ይህ ልጅ ከዚህ መውጣት የለበትም እያሉ ነው። እኔ ደግሞ ልጁ የኔ ነው ይገባኛል፣ ባልወልደውም እንደ ልጄ አድርጌ ነው ያሳደግኩት፣ ልጄ ነው እና ልጄን አስመልሱልኝ ይላል። ለኢትዮጵያ ሕዝብ መልዕክቴን አስተላልፉልኝ፣ እባካችሁ ድረሱልኝ ይላል። ድምፄን አሰሙልኝ፣ ልጄን አስመልሱልኝ፣ እባካችሁ